አንብብ። እሺ ና ኦሮ ና ይላል። ና ነው የሚለው። ይሄ በመቼ ነው ይሄ እንደዚህ አይነት ና የሆነው? እሺ በመቼ ዘመን ነው? ና አላህ ብለህ እንደው ሌላውን ተውና ለአላህ እንኳን ብለህ ይሄ ምንድን ነው የሚለው? ይሄ ምንድን ነው የሚለው? ኒ ና ነው እንጂ አንተ የነበል ና ናም አይደለም። ተገልብጦ ነው እንደሚታይ ለአንተ ነው። ትክክል ነው፣ ትክክል ነው ኡስታዝ። ና طيب ና በል ና ና ለምን ትላለህ? ነብር በል እስቲ ነብር። طيب እንደዚህ ና ኧረ መገድን እንደው ስንት ሰው አለ ነብር ብለን የለ እንዲ አሁን ናብር ና ሳይሆን ነብር ና የራስህ ጉዳይ። ኑ ተጋርዝ ኑ። እሺ ለጥቆስ ጎበዝ ለጥቆ ጎበዝ። እሰይ ና ጎበዝ ለጥቃስ ኒ ቀለበት አላት እኮ ይቺ ቀለበቷን አስተውሏት። የአንተ መምህር መቼም እንደው እንጃለት እንደው ኒ አይዋ ይችሳ ኒ ይችማ አይደለችም። የገንዘቧ የብሯ ኒ ላ ነች እንጂ ንብ ባንክ የብሯ ንብ ባንክ በል ኒ በል ላስወጣ ነው ወዲያ። እኔ በቃኝ። ኒ ኡስታዝ ኒ እኮ አይደለም ንብ ባንክ በል እስኪ። ንብ ባንክ ይህሳ ኖ ጎበዝ። طيب አሁን እነዚህን አይተሃል። አሁን ወደ ፊደሎች እንመጣለን።